الرجل قيم على المرأة أي هو رئيسها مالتنا على القوانين وكبيرها والحاكم عليها ومؤدبها إذا عوجت هنا تنش كالي ما تستكاكل كون يمنا استكاكلات اعوجاج بتغني غدينا استكاكلات مانو ارسو ከዲን አንፃር ይሁን ከአኽላቅም ይሁን ከተለያዩ ነገሮች ይሄ አለመስተካከል ነገር ከተገኘ የሚያስተካክላት ማን ሙአድባ ስርዓት የሚያስይዛት ባሏ ነው ማለት ነው። ስለዚህ ወንድ ነው ራኢሳም እሱ ነው፣ ሐኪሙን በሷ ላይ የሚቆጣጠራት ፈራጇ እሱ ነው። ስለዚህ ይሄ ወንዶች ላይ ነው የሚያከብበት ነገር። ወንዶች ምንድናቸው? ለሁም ፈዲላ አላቸው። لما فضل الله بعضهم على بعض የሚለውን لأن الرجال أفضل من النساء ወንዶች ከሴቶች ይበልጣሉና والرجل خير من المرأة ወንድ ከሴት ይበልጣል። ولهذا ይላሉ ዑለማዎቹ كانت النبوة مختصة بالرجال ነብይነት በወንድ እንጂ የሴት ነብይ የለም። የሴት ነብይ የለም። እነ መርየም አለይሂ ሰላም እነ ሳሪያ እነ ዮሐንስ እነዚህ ነብያቶች አይደሉም። የሴት ነብይ በእስልምና ላይ የለም። إذن ወንድ لأن الرجال أفضل من النساء ለመሆኑ ولهذا كانت النبوة مختصة بالرجال وكذلك الملك الأعظم تلك النقصنة من قصنا لولدنا النبي عليه الصلاة والسلام فيما رواه البخاري من حديث عبد الرحمن بن أبي بكر لن يفلح قوم ولوا أمرهم امرأة سعود فلاحنا يقنوا نقراته لسيت بشومو كسي سيتن شوم بعد الرجو كسي فلاح يقنوا من الحديث هذا هي منصب القضاء ለምሳሌ ለቃዲነት ሴት አትሆን ወንድ ነው የሚሆነው። ወይም ذلك من الامور በጣም በርካታ ነገሮች አሉ። وبما انفقوا من اموالهم የሚበልጡት ወንዶች በዚህ ከገንዘባቸው በሚመግቡት ለምሳሌ መህር ያለው ወንድ ላይ ነው በሴት ላይ ነው የጀማዓ አንድ ሰው ሲያገባ ሴት አይደለችም መህር የምትጥለው እንደ ሂንዶች ሂንድ ላይ ሴት ናቸው መሰለኝ የሚጥሉት። ነገር ግን ወንዶች ናቸው መህር በእስልምና መህር የሚሰጠው ግዴታው ወንድ ነው። ሴት መህር አትሰጥም። والنفقات والكلف እነዚህ ግዴታ ነገሮች አላህ Subhanahu Wa Ta'ala ቁርአኑ ላይ አው في ሱነት ነብዩ አለይሂ ሰላቱ ወሰለም ሱናቸው ላይ አላህ ግዴታ ያደረገው ነገር በዛ ነገር ላይ ኃላፊነት የሚቆመው ወንድ ነው። اذا ይሄ فالرجل افضل من المرأة في نفسها ولو الفضل عليها بالصلاة የበላይነት አለው። ስለዚህ ኢዘን ወንዶች ከዚህ አንፃር ይበልጣሉ ነው ይበልጣሉ። ይሄ ሁቁቁ የአላህ Subhanahu Wa Ta'ala በእነሳቸው ላይ አላህ የጣለበት ሐቅ አለ። ያን ሐቅ የመወጣት ግዴታ እርሱ ላይ ነው ያለው ማለት ነው። እና ከነዚህ አንፃር ወንዶች ይበልጣሉ ነው። ይሄንን እኩል ይሆናል ብሎ ማለት ይሄ ከእስልምና መቃረን ነው ማለት ነው። ይሄን ይመስላል። ባረከላሁ ፊኩም። ቀጥሉ።